ሰላም ጤና ይስጥልኝ። እንኳን ወደ አቡነሽ ማዕድ በሰላም መጣችሁ። የቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። ሁሌም የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷ መጫን እንዳትረሱ። ጠቃሚ ያለው ቪዲዮ ስለቅ ሼር፣ ኮፕሊንግ አድርጉ። እንደዚህ ለ10 ወይም ለመክሰስ እንደዚህ አይነት ነገር ስሰራ ቡና ሻይ ያስፈልገናል። ቡና ሻይ ሰርቼ ያለሁኝ አብረን የምናየው ይሆናል። ሁሌም የምለቀው ቪዲዮ እንደዚህ አይነት ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷ መጫን እንዳትረሱ። ይሄኛው ሰንደዎች አልሰራሁትም፣ ይሄ እንጀራው ብቻ ነው የሰራሁት። እና አሁን ወደ አሰራሩ እንሄዳለን። አሰራሩ የሚያስፈልገን እርሾ አለኝ እዚህ ጋር 1 የሾርባ ማንኪያ አደርጋለሁኝ። ቤኪንግ ፓውደር አለኝ በሾርባ ማንኪያ ግማሽ አደርጋለሁኝ። ይሄኛው 1 ማንኪያ ነው በትልቁ በሾርባ ቤኪንግ ፓውደር በሾርባ ማንኪያ ግማሽ። ከዛ የሞቀ ውሃ ለብ ያለ ውሃ ጨምረን እናማስለዋለን። የተወሰነ ሰዓት ኩፍ እስከሚል እንጠብቀዋለን። በዚህ መልኩ በደንብ አድርገን አማስለን የሆነ ላስቲክ ነገር ወይ ሳህን ነገር ከድነን ትንሽ እናቆየዋለን ኩፍ እስከሚል። ለምን እንደዚህ አድርገን ስናቆይ በጣም ዳቦም ሲጋገር ቢሆን ቆንጆ ዳቦ ይወጣልናል፣ ኩፍ ይላል ተሎ ብሎ። ዱቄት የተጠቀምኩት ሁለተኛ ዱቄት ነው ወይም ቁጥር 2 ቁጥር 1ም ይቻላል። በሾርባ ማንኪያ 2 በሾርባ ሳህን 2 ነው የተጠቀምኩት። እናንተም እንደ ፍላጎታችሁ ተጠቀሙ። እንዲህ ከሰፈርኩ በኋላ በማንኪያ ሳህን አድርጌዋለሁኝ። አሁን የሚያስፈልገን ደረቅ ግብአቶች እንጨምራለን። 2 የሾርባ ማንኪያ ስኳር፣ በሻይ ማንኪያ ጨው እንጨምራለን። 1 የሻይ ማንኪያ ጨው፣ እንዳይበዛባችሁ ጨው ስኳሩም እንዳይበዛ፣ ስኳሩም 2 ማንኪያ ብቻ ይበቃል። እና እዚህ ጋር ጌናት የሚባለው አለኝ በቡና ምን ጨምሮ ጌናት አለ። እሱን ድቅቅ አድርጌ ፈጭቼ በሾርባ ማንኪያ ግማሽ እጨምራለሁ። ሄል ሲጨመር አረቦቹ በጣም ይወዳሉ፣ ቆንጆ ሽታ ያመጣል። ለዚህ ነው ስለሚወዱ ነው። አለመጨመርም ትችላላችሁ፣ እንደ ቤታችሁ ነው ሁሉም ነገርና እሱ ጨምረን እናቀላቅለዋለን። አሁንም እርድ እንጨምራለን፣ ወይም ዛአተርም ካላችሁ ዛአተር፣ ዛአተር ከሌላችሁ እርድ ጨምሩ። በሻይ ማንኪያ ግማሽ ነው የጨመርኩት። እኔ ዛአተርም ስላለኝ ዛአተር ትንሽ ጨመርኩበት፣ ከለሩ እንዲያምር ዛአተር ጨመርኩኝ። ዛአተር ያው ታውቃላችሁ፣ የምታውቁት ይሄ ነው። እቃው ነው ማሳያችሁ። ዛአተር የሚባል ተጽፎበታል። በዚህ መልኩ ሁሉም ግብአቶቹ ደረቆቹን መጀመሪያ እናቀላቅለዋለን። በማንኪያው በሆነ ነገር እናደባልቀዋለን። አሁን ደግሞ ያስፈልገን 1 እንቁላል ያስፈልገናል። 1 እንቁላል እንጨምራለን። በትንሹ ስለሰራን 1 እንቁላል ይበቃናል። ወተት፣ ፍሬሽ ወተት ትጨምራላችሁ። እኔ ደግሞ ይሄ ከረክ ምናፈላበት ሻይ ምናፈላበት ወተት ስላለኝ እሱ 1 ሙሉ እጨምራለሁኝ። ትንሽ ናት። እሱ ጨምረን እናማስለዋለን። ዘይት ያስፈልገናል። ዘይት ደግሞ 1 በትንሽ በቡና ሲኒ 1 ጨመርኩኝ። ሲኒዋ ትንሽ ናት፣ 4 ማንኪያ ብትሆን ነው። ከዛ ለብ ያለ ውሃ እየጨመን እናቦካዋለን። አሁን ደግሞ እርሻችን ስለደረሰ ኩፍ ስላለ እንጨምረዋለን። አያችሁት? ኩፍ እንዳለ ቆንጆ ሆኖልናል። አሁን እንጨምረዋለን። ኩፍ ለማስደረግ አያቆይም፣ እንደዚህ ካደረግ ነው ማለት ነው። በዚህ መልኩ ውሃችን እየጨመን እናሸዋለን። ግን ለስለስ ማለት አለበት፣ እንደ ዳቦ ደረቅ መሆን የለበትም። ያው የምታውቁት ታውቃላችሁ፣ የማታውቁት ነው። እና ውሃ እየጨመን ለብ ያለ ውሃ እየጨመን እናቀጥነዋለን። ቀስ ያለን በዚህ መልኩ ያሸን እናቀጥነዋለን። በጣም መወፈር የለበትም፣ በጣም መቅጠን የለበትም። በልኩ ነው። ለምን መጥበሻ ላይ እንዳይፈስብን። ቀጠን ካለ ይፈሳል ወደ ውጪ። በዚህ መልኩ ከለሩ አያችሁት? በጣም ያምራል። ቅጥነቱን በዚህ መልኩ ይበቃዋል። አሁን ደግሞ በጁስ መፍጫ ትንሽ መተን አድርገዋለን፣ እንፈጨዋለን። ለምን ቆንጆ ቡኮ ይሆንልናል። በዚህ መልኩ በጁስ መፍጫ ትንሽ እንፈጨዋለን ቆንጆ እንዲሆንልን። በዚህ መልኩ እቃው ላይ ገልብጠን መልሰን ደግሞ እናቆየዋለን። የተወሰነ ሰዓት፣ ግማሽ ሰዓት ምናምን በጨርቅ ወይም በላስቲክ ሸፍነን እናቆየዋለን። በዚህ መልኩ ከፈጨነው በኋላ ማለት ነው። ግማሽ ሰዓት እናቆየዋለን። ብዙም ሰዓት አይፈልግም እሱ፣ ልክ እንደ ዳቦ አይፈልግም።
ግማሽ ሰዓት ካቆየ ነው በኋላ በዚህ መልኩ አያችሁት ኩፍ ብለዋል። በጣም ቆንጆ ሊጥ ነው የሆነው። አሁን ወደ መጋገር እንሄዳለን። መጥበሻችን እናግላለን። ሰፋ ያለ መጥበሻ ካለን እንደዚህ ቆንጆ ነው። በዚህኛውም ይቻላል። ባላችሁ ነገር መጠቀም ነው ብቻ በጣም እንዳይቀጥንባችሁ እንጂ በጣም እንዳይወፍር በጣም እንዳይቀጥን በጭልፋ እንደዚህ ባለን ነገር ቀስ ያን ትንሽ ትንሽ ጠብ ያድርግን። አሁን እኔ ለሙከራ ስለሆነ ነው አንድ እንትን ያልኩት ያሰፋሁት። 2-3ም ትንሽ ትንሽ ስለሆነ 3-4 እንደዛ በአንዴ መጋገር ይቻላል። ለምን አንዳንድ ስለሆነ ተሎ አይደርስልንም። በዚህ መልኩ አያችሁት ሲያምር በጣም ያምራል። እንገለብጠዋለን። ግድ መገልበጥ አለብን። ልክ እንደኛ እንጀራ ዝም ብሎ መውጣት የለበትም። እንደዚህ ይገለበጣል እና በዚህ መልኩ እንጋግረዋለን። እኔ 2-3 በአንዴ ነው አያችሁት እንደዚህ ነው የጋገርኩት። ለምን ተሎ እንዲደርስ ብዬ 2-3 ነው እንትን ያልኩት ያሰፋሁት በአንዴ። በዚህ መልኩ እንጋግረዋለን። በጣም ያምራል። ያው ማድ ቤት የሚሰራ ሰው እሳት አይፈራም ብዙም። በእጄን ያወጣሁ ነው እንትኑ ማውጫም እየተንሸራተተ ሲያስቸግረኝ በእጄ ጀመርኩኝና እንደዚህ ነው የምናሰፋው። እቃ ቀይሬ ነው በጭልፋም ይቻላል በሌላ እቃም ይቻላል። በዚህ መልኩ ያማረ እንጀራ ነው የምንጋግረው። ለመክሰስ በጣም ቆንጆ ነው። ከቡና ሻይ ጋር አሪፍ ነው። ሰርታችሁ ሞክሩት። በዚህ መልኩ ሰርቼ ጨርሻለሁኝ። አያችሁት ሲያምር ውስጡም ላዩም በጣም ያምራል። አረቦቹ በጣም ይወዱታል። እዚህ ላይ አሁን ሳህን ላይ ወረቀት ነገር ወይም ለራሱ የተዘጋጀ እንደዚህ ያለ ዳንቴል ነገር እናለብሰዋለን። ከታች አንጥፈልነት እንጀራው ደግሞ በቅርጽ አድርገን ወይም ዝም ብለን በሰፊው እናደርጋለን ወይም እንደዚህ ዲዛይን አውጥተን ጥፍ ያደርግን ለሁለት በቃው ደርድረን በአማረ ሁኔታ እናስቀምጠዋለን። እኔ ደግሞ እንደዚህ ነው የደረደርኩት። ግን ብዙ ሰው ዝም ብሎ ነው እንደዚህ እንዳወጣው በትሪ እንዳለው አድርጎ ነው የሚያቀርበው። እኔ ደግሞ እንደዚህ በዲዛይን አድርጌ በጣም ያምራል። አንዳንድ አንስቶ ይጠቀማሉ ሲበሉ አሪፍ ነው። እርስ በራሱ እንዳይደራረብ በዚህ መልኩ አንዳንድ አንስቶ ሰው እንዲበላ በቅርጽ አውጥቼ ሰርቼዋለሁ። እንደዚህ ያምራል። ማር ነው ያረኩት እኔ። ማር ካላችሁ ማር አድርጉበት ላዩ ላይ። ማር ከሌላችሁ ደግሞ ስኳር እንደዚህ አቅልጣችሁ በጌማት እንደምንጨምር አቅልጣችሁ ስኳር ይቻላል። ስኳር ደግሞ እንደዚህ ካላቀረጣችሁ ደግሞ ዝም ብላችሁ ባዶውን ነጩ ስኳር ላዩ ላይ በትኑበት። ማሩ ወይ በሳህን እንደዚህ አስቀምጡ ወይም ላዩ ላይ አስነሱት። እንደዚህ እኔ ላዩ ላይ ያፈሰስኩት፣ ግን በሳህን አስቀምጣችሁ መሃል ላይ የፈለገ ሰው ይበላል፣ ያልፈለገ ሰው ደግሞ ባዶውን ይበላል እንጀራው ማለት ነው። ስኳርም ስላለው ራሱ ጨው ስላለው ችግር የለም። እና እዚህ ጋር ለውዝ አለኝ። ለውዝ ደቀቀ ለውዝ አለኝ። ፍስኮት በመባል ይጠራል እና ለውዝ ነው። በጣም ይወደዳልና በዚህ በእንጀራው ሲደረግ በጣም ቆንጆ እንትን ይሰጠዋል፣ ዲኮርም ይሆንለታል። በዚህ መልኩ ሰርተን ጨርሰናል። አሁን ደግሞ ወደ ቡና ሻያችን እንሄዳለን። ይሄ ከተሰራ ግድ ነው ቡና ሻይ፣ ያው በቡና ሻይ ስለሆነ ለመክሰስ ቡና ያስፈልገናል። እዚህ ጋር ማቆርቆሪያችን ጥጀናል። አረቦቹ ቡና እንደምታውቁት ነጭ ነው። አንድ ሲኒ ከግማሽ ነው የጨመርኩት። ለምን ፔርሙሱ ትልቅ ስለሆነ፣ ፔርሙሱ አነስተኛ ከሆነ ግማሽ አንድ ይበቃቸዋል፣ አንድ ሙሉ ሲኒ ይበቃቸዋል። እና ዘአተር ጨምሬያለሁ፣ ለከለር ዘአተር ጨምሬያለሁ ቡናው ላይ። በዚህ መልኩ ፔርሙሳችን እናዘጋጃለን። በፔርሙሱ ላይ ሄል ቅድም በእንትኑ በእንጀራው እንደጨመርኩት ሄል ተፈጫለኝ። አንድ በሾርባ ማንኪያ ሙሉ ነው የምንጨምረው ሄል ማለት ነው በቡና። አሁን ቡላችን በጣም ተንተክትከዋል። ሲንተከተክ እንደዚህ ካወጣ ነው በኋላ እናጠለዋለን። አንዳንድ ሰው አያጠልም፣ አንዳንድ ሰው ደግሞ ያጠላል። እኛ ጋር ደግሞ ስለሚጠላል አጠለልኩት በዚህ መልኩ ድፍርሱ እንዳይገባ ማለት ነው። ቡናው ሄሉ ብቻ ነው በፔርሙስ ያለው። በዚህ መልኩ በአማረ ሁኔታ ተፈልተዋል። ላዩ ጠረግ አድርገን አጽድተነው ክዳኑን ከድነዋለን። በዚህ መልኩ እንዳይዝረከረክ እንጠርገዋለን። ክዳኑን ከድነዋለን። አሁን እሱ ጨርሰናል። ወደ ሻይ ሄደናል። ሻያችን ደግሞ የሚያስፈልገን የታሸገ ነው ያለኝ። ይሄ እንትን ሻይ ቅጠል እና 3 ነው የምጨምረው። ፔርሙሱ ትንሽ ከሆነ 2 ነው የሚበቃው።
ትልቅ ፌርሙስ ከሆነ ውሃው ብዙ ስለሆነ ከለሩ እንዲያምር 3 ነው የምንጨምረው። እኔ 3 ጨምሬያለሁኝ። እዛ ነአና ፍሬሽ ነአና አለኝ፣ ነአና ጨመርኩኝ። እናንተ ሌላ መጨመር ትችላላችሁ እንደ ቤቱ። እና አሁን ደግሞ የፈላ ውሃው ላይ 1 ሻይ ማንኪያ ስኳር ጨምሬያለሁ። እናንተ በፌርሙስ መጨመር ትችላላችሁ፣ አብራችሁ ማፍላት ትችላላችሁ። ሰዎቻችሁ ስኳር የማይወዱ ከሆነ ባዶ ብቻ በነአና ወይም በሌላ ነገር በጦስኝ ምናምን አፍልታችሁ ማቅረብ ትችላላችሁ። በዚህ መልኩ አፍልተን ጨርሰናል። እንጀራችን ጋግረናል። በዚህ መልኩ ይኸው ማቅረብ እንችላለን ማለት ነው። ከመጀመሪያ እስከ መጨረሻ ስለተከታተላችሁ ቪዲዮ ስላያችሁ አመሰግናለሁ። በሌላ እስከምንገናኝ ሰላም ቆዩኝ። አበረታቱኝ። ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉ ለጓደኞቻችሁ ቪዲዮ ከወደዳችሁት። በሌላ እስከምንገናኝ ሰላም ቆዩኝ። ክበሩልኝ።